ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ላይክ እያደረጋችሁ እንዲሁም ሼር እያደረጋችሁ ቪዲዮውን ከተመቻችሁ ሀሳብ አስተያየታችሁን በኮሜንት እየሰጣችሁ ማለት ነው። ዛሬ መጣ ነው እንግዲህ ኢትዮጵያ ውስጥ ቤት ብንሰራ ነው ወይስ ብንገዛ የሚለውን ነገር አብረን እናወራለን። እኔ በቪዲዮ ባወራ እናንተ በኮሜንት ሀሳባችሁን ማስቀመጥ ትችላላችሁ ማለት ነው። እና አሁን ላይ በጣም ዋጋ የሚያስከፍል ነገር ቢኖር ቤት ነው። እንዲሁም ደግሞ ለሰው ልጅ አስፈላጊ ነው የተባለ ነገር ቢኖር ቤት ነው ማለት ነው። ቤት እውነት ለመናገር ከተማ ይሁን ገጠር ይሁን የትም ቦታ ይሁን ብቻ ቤት መሆኑ ማለት ነው። እንዲሁም ደግሞ እንዲያው ፊኒሽንግ ራሱ ባያልቅለት ቤት መኖሩ ብቻ እና እውነት ለመናገር አሁን ላይ በጣም 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 ከባድ ነው። ለመግዛትም ከባድ ነው፣ ለመስራትም ከባድ ነው። ግን ይሄን ስላችሁ ደግሞ ተስፋ ቁረጡ ነው ቁጭ በሉ አሉ። ለዛ ሳይሆን መግዣው በቃ ለስራ የምትሉ ቦታውን ገዝታችሁ ቢያንስ አንድ ቤት ለመስራት ቢያንስ 200 ካሬ ሊሆን ይችላል፣ 300 ካሬ ሊሆን ይችላል፣ 150 100 ካሬ 80 90 ሊሆን ይችላል። የካሬው ችግር የለውም። ወለኪን ግን አንደኛ ህጋዊ መሆን አለበት። ሁለተኛ ደግሞ የእንጨት ቤትም ሆነ ብሎኬት ቤትም ሆነ ወይም ደግሞ አቅም ካላችሁ +1 +2 ምናምን መስራት ትችላላችሁ። እና እሱ ነገር የቤቱነት መስሪያው ብቻ ሳይሆን ዋጋ የሚያስከፍላችሁ ቦታው ራሱ በጣም ዋጋ ያስከፍላችኋል ማለት ነው። ቦታ ያላችሁ ሰዎች መሻላ ብያለሁ። ቦታ ካለ ብትሰሩ የተመረጠ ነው። እንደ እኔ ሀሳብ ነው እንግዲህ። ምክንያቱም ምን ይባላል መሰላችሁ፣ እንደ መልካችን ሀሳባችን ወይም ደግሞ አስተሳሰባችን ይለያያል ይባላል ሀገራችን ማለት ነው ሲተረት እና ደስ እንዳላችሁ እውነት ለመናገር ማለት ነው። ማለት እኔ አሁን ማስበው አሁን ላይ በጣም በጣም በፊት እንኳን ድሮ ላይ ትንሽ ብሩም ደህና ስለሆነ ሱቅዲያችሁ የምትገዙት የሚስማሩ ብሎኬቱ በቃ ማንኛውም ነገር ወይም ደግሞ የእንጨት ቤት ከሆነ የእንጨቱ የቆርቆሮ ምናምን ነገር የምትገዙበት ነገር ረከስ ያለ ነው። ብሩ ውድም ስለሆነ ደህና ስለሆነ ማለት ነው ከስንት ዓመታት በፊት። አሁን ግን እውነት ለመናገር አሁን ላይ ቤት የሚሰራ ሰው ጀግና ብዬ ነው የማስበው። በተለይ ደግሞ እዚህ ሀገር ሆናችሁ ብትሰሩ፣ ምክንያቱም አንደኛ ዝቅተኛ ዋጋ ነው ስራው ራሱ ያለው፣ ለዚሁም ደግሞ የለም ስራ እና በጣም ጀግና ናችሁ ብዬ ነው የማስበው። ግን ብትገዙትም ብትሰሩትም ዋጋ ከፍላችሁ ነው የምታገኙት። ይህ ማለት ደግሞ እኔ እንጃ አፓርትማም ለመግዛት ዋጋ ከፍላችሁ ስንት ሚሊዮን አውጥታችሁ ነው። በዛ ላይ ደግሞ በስንት ዓመት ነው የሚደርሰው? በ4 በ5 ዓመት ነው ፊኒሽንግ ራሳችሁ ናቸው የሚጨርሱት። ማለት ቀለም ምናምን ነገር ራሳችሁ ናቸው። እና እሱ አንድ ያለው ሁለት ደግሞ በቃ እሱም ያለው ራሱ ኦልሬዲ ሀቀኛ ሰዎች ከሆኑ ነው፣ ታማኝ ሰዎች ከሆኑ ነው፣ ወይም ደግሞ በቃ ፈጣሪያቸውን የሚፈሩ ሰዎች ከሆኑ ነው እንጂ አሁን ላይ አብዛኛው ሰው አፓርተማ እየገዛ እየተበላ ነው ያለው። ሁሉም እያለ ነው በየሚዲያው ማለት ነው። እና ብዙ አያስተማመንም። ያው የምታውቁት ሰው ኃላፊ ምናምን ሆኖ የራሱ ካልሆነ በቀር ትንሽ ከባድ ነው። እኛ እዚህ ሀገር ሆነን አርጉልን እንደዚህ በሉት እያልን እያላክን ማለት ነው። ቢገባችሁ የኛ ሀሳብ የኛ አስተሳሰብ እና ኢትዮጵያ ያለ ሰው አስተሳሰባቸው ይለያያል፣ አይገጣጠምም፣ አንድ አይሆንም። እኔ ለምን ይመስለኛል መሰላችሁ? ለምን ይመስላል መሰላችሁ? እኛ አሁን በወር ደመወዛችንን የምናገኘውን ያክል የምናስበው እነሱም ከእኛም ቢያንስ በወር ስንት እናገኛለን ይህን ያክል ብናስጨርስላት ብለው ያስባሉ እነሱ። አንደኛ እሱ፣ ሁለተኛ ደግሞ ማለቁንና የራሳቸውን ጥቅም ወይም ደግሞ ከእናንተ የሚያገኙትን ሰንቲም ነው እንጂ እነሱ የሚያስቡት የእናንተ በስነ ስርዓት አለቀ አላለቀ፣ ጽድት ያለ ቤት ሆነ አልሆነ፣ ተስተካክሎ እንደምትፈልጉት በሀሳባችሁ በፍላጎታችሁ እንደሚሄድላችሁ ቤት ሆነ አልሆነ ግድ አይሰጣችሁም። በቃ ግድ አይሰጣችሁም። እናንተ እዚህ ከመድከማችሁ የተነሳ ማለት ነው ከመድከማችሁ የተነሳ አይ በቃ ቀጣይ ወር እንደዚህ፣ ቀጣይ ወር በቃ ጅብሰም ከተሰራ ቀጣይ ወር በቃ ኢንሻአላህ ምን ተናረጋለሁ ምንጣፍ ወይ ደግሞ ወይ በር ወይ መስኮት ወይ የውስጥ በር ምናምን አስገጥማለሁ ምናምን ብላችሁ ታስባላችሁ። ምክንያቱም በአንድ ጊዜ እንደዚህ ሁሉም ነገር ስለማይቻል ማለት ቀስ በቀስ ስለሆነ ሁሉም ነገር ማለት ነው። እና እንደዛ ብላችሁ ታስባላችሁ። ኦልሬዲ ግን እንደሆነው ሌላ ነው።
ፈጣሪ ይጨመርበት። እሱ አላህ ያሳካልን። አላህ በነገራችን ላይ ዱንያ ላይ ቤት ካላችሁ አልሐምዱሊላህ ብሎ አልሐምዱሊላህ ረብል ዓለሚን ከቤት በላይም ጤና ካለ ማለት ነው እሱ ነው። ግን ስደት ስትመጡ ህይወትን ለመቀየር ነው፣ ራስን ከድህነት ለማውጣት ነው። የቤተሰብ በቃ ከቤተሰብ ሀቅ ወይም ደግሞ እንዴት ነው እኛ ራሳችንን ለቤተሰብ ሸክም ላለመሆን የመጣ ነው እና ለዛ ሲባል ከባድ ነው እና ደግሞ ቦታ ካላችሁ እኔ የምላችሁ ቦታ ህጋዊ ቦታ ካላችሁ ብትሰሩ ነው የሚሻለው። አሁን ላይ እንጨት ቤት ተከልክሏል። እስኪ ካሜራው እንደዚህ ይሁን። አሁን ላይ እንጨት ተከልክሏል፣ የእንጨት ቤት ማለት ነው። ያው መቼም ያልሰማለ ብዬ አላስብም። ተከልክሏል። ሰው የማይከለከል ቦታ አለው። በነገራችን ላይ ሁሉም ቦታ ሳይሆን ቦታ አለው የተከለከለበት ቦታ። አንድ እሱ ነው። ሁለት ደግሞ የብሎኬት ቤት ቢያንስ ሹጋ የሚባለው አለ እዛ ሀገር። ብሎኬት ስላችሁ እንደዚህ በኤል ታረጉና 3-4 ክፍል ይበቃቸዋል። እንዲያውም 3-4 ክፍሉ ራሱ ብዙ ነው። አንድ ክላስ ይበቃቸዋል። አንድ ክላስ ማለት ነው። እሱን አድርጋችሁ ጽድት አድርጋችሁ አሰራችሁ ሀገራችሁ ግቡ። እሱ ደግሞ ቦታ ከሌላችሁ ግን ቦታ ገዝታችሁ ለመስራት እኔ እንጃ በጣም ከባድ ነው። ለማጨናነቅ ምናምን ፈልጌ ሳይሆን ቢያንስ አሁን 150 ካሬ ቦታ ለግዛ ብትሉ እንኳን ራሱ ስንት ሚሊዮን ነው የምታወጣው? ስንት ሚሊዮን ያውም ከአስፋልት በጣም ብዙ ርቀት ያለው ማለት ነው። ከአስፋልት በጣም ብዙ ርቀት ያለው ቦታ የምታገኙት። ለዛ ደግሞ በጣም ብዙ ዋጋ ትከፍሉለታላችሁ። ለሌላ ታበላላችሁ። የትራንስፖርት መሄጃ መምጫ አለ። ቤተሰብ ሄዲዮ አይተው ምናምን ሲመለሱ ሲቀለሱ ምን ሲባል በቃ ብዙ ታወጣላችሁ እና ቢያንስ ኦልሬዲ እውነት ለመናገር 5.6 በቀላሉ ካገኛችሁ ነው ቦታ ራሱ ማለት ነው። እና ያን ትገዛላችሁ። ህጋዊ ቦታ እንግዲህ የታወቀው ውድ ነው እና ያን ትገዛላችሁ። ከዛ እንደገና ደግሞ ቦታው ከያዛችሁ በኋላ ለመገንባት ስንት ዓመት ይወስዳል ወይም ስንት ነጥብ ይወስዳል ብላችሁ አስቡት። ቢያንስ ቀለል ያለ ቤት እንኳን ብሎኬት 3 ክላስ ብትገዙ ብትሰሩ ስንት ሆነ? 8-9 ሚሊዮን ይወስዳል። ከ5 ገዝታችሁ ቦታውን 9-8 ብላችሁ ሰውት 8 ማለት ነው። 8 ነጥብ ብታሰሩ ቢያልቅ ስንት ይወስዳል? ስንት ሆነ? 13 ነጥብ ሆነ ማለት ነው። 13 ነጥብ እውነት ለመናገር ስንት ዓመት ተሰርቶ እንደሚገኝ እኔ የማውቀው እውነት ለመናገር ሁላችንም እናውቃለን። አረብ ሀገር ላይ 13 ሚሊዮን ብር ሰርተሽ በስንት ዓመት እንደምታገኘው ምሳሌ ቢያንስ 30 ዓመት ሰርተሽ እንኳን ታገኘሽው በጣም ጥሩ በጣም እውነት ለመናገር አይነት በ3-4 ዓመት እሰራዋለሁ። ሀቢቲ ውሸት መዲያን ቤት ተቀጥረሽ ሰርተሽ በ3-4 ዓመት ወይ ደግሞ በ10-8 ዓመት ይሄንን 13 ሚሊዮን አታመጭ። እንኳን 10-8-7 ዓመት 15 ዓመት 16 ዓመት ሰርተሽ አታመጭ። ለምን እናውቀዋለና 800-900 ሪያል ይከፈልሻል ወይ 1000-1200 ወይ 1500 ከፍተኛ ከሆነ ይከፈልሻል። ከዛ የቤት ኪራይ ያለ በግል ከሆንሽ የምትሰሪው ወጪ ከሆነ የቤት ኪራይ 150 ብር አለ። የራስሽ አንድ ነገር የሚያስፈልግሽ አለ። እሷ የቤት ኪራዩን ተይው እንዲያው አልከፍልም ወይ ማረግ ቤት እቀመጣለሁኝ ችግሬን ችዬ ምናምን ካልሽ ደግሞ የራስሽ ቢያንስ በወር አረቦች ቤት ምግብ ላይ ኖር ይችላል። የዋይፋይ አለ ሀቢብቲ የዋይፋይ 100 ሪያል ብታወጪ የምግብ 100 ሪያል 200 ሪያል። አንድ ነገሮች ደግሞ በቃ የሚያስፈልጉሽን ነገሮች ሴት ልጅ ነሽ መቼም የሚያስፈልገኝ ነገር አትይኝ የለም አትይኝም። እሱ ደግሞ 300 ሪያል 5 ብትሰሪሽ 2 ነው በቃ 200 ወይ እጄ ላይ ቦርሳ የተቀመጥ የሆነ ቀን ይወክም ቀን ብለሽ የምታስቀምጫት ብር ካለ ደግሞ 200 ሪያል ካለ 1000 ነው በወር 1000 በአመት 12000 ይሆናል። 12000 ወደ ኢትዮጵያ ተተርጉ ስንት ነው የሚሆነው? ለማንኛውም በጣም ከባድ ነው እና በእንደዚህ አይነት ሁኔታ እንኳን ተሰርቶ ማለት ነው ሲፍ ተደረገ ተብሎ ተሰርቶ ያውም እንዴት ዝምሰሪ ቤተሰብ ማትረጂ ከሆነ እህት ወንድም ማትረጂ ከሆነ እንዲሁም ደግሞ እናት አባት ማትረጂ ምናምን ከሆነ እንደዚህ ሲፍ የሚደረገው እንጂ ቤተሰብ ምትረጂና ምታረጊ ከሆነ በጣም ከባድ ነው እውነት ለመናገር ማለት ነው። እና እኔ ገርሞኛል አንዳንድ ጊዜ ጋይስ እኔ እንጃ በጣም ከባድ ነው እና ይህን ያክል ብር ከምታወጡ 13 ነጥብ 15 ነጥብ ምናምን ከምታወጡ ይሄን ማለት ነው
ከምታዋጡ አፓርትማ ገዝታችሁ ብትገቡ ነው የሚሻለው። እውነት ባለ 2 መኝታ አለ ምናምን ገዝት አድርጋችሁ ህጋዊ በሆነ መንገድ የራሳችሁ ሂዳችሁ የራሳችሁ ቀርባችሁ በራሳችሁ ስም ገዝት አድርጋችሁ እብስ ቤታችሁ ፈጣሪ አላህ የጻፈውን ነገር ነው የምትቀምሱት የምትበሉት ማለት ነው። እንዲያታስቡለት እና ይሄን ይመስላል። እና ቦታ ላላችሁ ብቻ ብትሰሩ የተመረጠ ነው። ቦታ ከሌላችሁ ግን ገና ቦታ ገዝታችሁ ከሆነ የተሰራውን ብትገዙ የተመረጠ ነው። ይሄን ይመስላል ውዶቼ፣ እወዳችኋለሁ። ሪከርድ ያበዛሁባችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቶኝ። በቀጣይ በሌላ ቪዲዮ እንገናኛለን ኢንሻአላህ። ባይ ባይ።